የዩቲዩብ ተከታታዮች ዛሬ የምንሰራው ቺክን ካሪ በዚህ ሽንኩርት፣ ቲማቲም እነዚህ ቅመሞች ናቸው። እዚህ ጋ ያለው ደግሞ ጅንጅብል፣ ሽንኩርት አንድ ላይ የተወቀጠ፣ ሎሚ፣ ዘይቱን ወይም ዘይት፣ ይሄ የዶሮ ማጠቢያ ነው። ያው ዶሮ በሎሚ ካጠባችሁት በዚህ ካጠባችሁት በኋላ ሽታው ይጠፋል። ሽታ አይኖረውም። በጨው በዱቄት በእርድም ማጠብ ትችላላችሁ፣ እንደ ፍላጎታችሁ ነው። እዚህ ጋር ሮብ አለ፣ አንድ ሮብ ቺክን ካሪ። አሁን ይሄኛው ዶሮ ታጥቦ ጽድት ብሎ ነው እንትን ያለው። ቅመም እንጨምርበታለን። ቅመሞች ያው አንዳንድ ስሞቻቸውን ብዙም እንትን ባልልም የተፈጨ ነጭ ሽንኩርት፣ ካሪ ያው ሱም ካሪ ስለሆነ የምንሰራው ካሪ፣ ከሞን፣ ፓፕሪካ፣ የዶሮ ቅመም እና ሰባ ባህራት የሚባለው ደግሞ ያው የሚክስ የሆነ ባህራቶች ማለት ነው እንጨምራለን። እንጨምርና ከዛ ሎሚ፣ በነገራችን ላይ ቺክን በተር ላይ ሎሚ ይጨመራል። እዚህኛው ላይ ግን ሎሚ አይጨመርም። ሎሚ ለማጠብ ብቻ ነው መጨመር ያለባችሁ። እና ያው እዚህ ላይ እንትን ስለጨመርኩኝ የተፈጨ ነጭ ሽንኩርት ስለጨመርኩኝ አንጨምርም። የተወቀጠውን ከሽንኩርትና ከቲማቲም ጋር እናቁላለዋለን ማለት ነው። በዚህ ካዘጋጀን በኋላ ሮብ እንጨምራለን። ሮቡን ጨምረን ዘይት ጨምረን እናዋህደዋለን። ከዛ በመጥበሻ እንጠብሰዋለን። ያው ቺክን በተር እና ይሄ ተመሳሳይ ናቸው፣ ትንሽ ነው የሚለዩት። ያው ክሬም ትንሽ በዛ አድርጋችሁ አጨምሩ፣ ትንሽ ቀላ ይላል። ቺክን ካሪ ያው ቺክን በተር ያው በበተር ስለሚሰራ ነው፣ በቂቤ ማለት ነው። መጨመርም የምትፈልጉ ካላችሁ መጨመር ትችላላችሁ፣ እንደ ፍላጎታችሁ። ብዙ ጊዜ ብዙ ቅመም መጨመር የማትፈልጉም አለመጨመር ትችላላችሁ፣ እንደ ፍላጎታችሁ ነው። እና የረሳሁት ቅመም አለ፣ ይሄ ብላክ ፔፐር ወይም ጥቁር ቅመም ነው የሚባለው። እሱን እንጨምርበታለን። ፍልፍል አስወድ ይባላል በአረብኛ። እሱን እንጨምርበታለን። ኢንሻአላ እንሰራለን። ሞክሩት፣ ይጣፍጣል። ሰብስክራይብ አድርጉኝ፣ አበረታቱ።